ሰላም እንዴት ናችሁ? የባለጊታሩ ልዑል ታሪክ አዲስና በጣም እንደሚያዝናናችሁ እንደምትወዱት አልጠራጠርም። ስለዚህ ሰብስክራይብ በማድረግ ሌላ እንዲህ ያለ ጣፋጭ ታሪኮች እንዲደርሳችሁ ይሁን። ወደ ባለጊታሩ ልዑል። በአንድ ዘመን ከቤተ መንግስቱ ትልቀትና ርዝመት የተነሳ ሰማይ ይነካል የተባለለት የግዛቱ ወንዞች ኩልል ከማለታቸው አንጻር ደግሞ ብራማ ቀለም ያላቸው እስኪመስሉ ድረስ የጠሩ ውብ ግዛት ነበረ። የዚህ ግዛት ንጉስ ሽማግሌው ንጉስ ኤንሪ አንዲት ሴት ልጅ ብቻ ነበረችው። ልጁን እንደ ስስቱ ከማየቱ የተነሳ እሷ በሌለችበት እንኳን ፎቶዋን ታቅፎ አይኖቿን ማየት ልማዱ ነበረ። የንጉስ ልጅ እጅግ ቆንጆ የሆነች ነች። አይኖቿ ልክ እንደ ከዋክብት የሚያበሩ፣ ፈገግታዋ ደግሞ ጨለማ ክፍልን ራሱ ማብራት የሚችል ኃይል ነበረው። ምን ያደርጋል ሁሉ ከንቱ ልዕልቷ ኩራተኛና ሰዎችን ዝቅ አድርጋ የምትመለከት ነች። የሸመገለው ንጉስ ኤንሪ በማን ወጣ ይሁን እንደው አመል የለሽ የሆነችው ምን አባቴ ላድርጋት እያለ ሁሌ ነበር የሚያስበው። አንድ ቀን ንጉሱ በቤተ መንግስቱ ውስጥ ታላቅ የራት ግብዣ ድግስ ይደግሳል። በድግሱ ላይ እንዲገኙ ከቅርብም ከሩቅም ያሉ ልዑላንን ጠርቶ ነበረ። ንጉሱ ይህን ድግስ ያዘጋጀበት ዓላማ ልጁ ለትዳር የሚሆናትን እጮኛ ትይዝ ዘንድ ያስችላት ከሆነ ብሎ ነው እና ልዕልቷን ሁሉም ልዑላን ናቸው ሊተዋወቋትና ሊያውቋት ጓግተው እየጠበቋት ያሉት። ልዕልቷም ለባብሳ ወደ እነሱ ወረደች። ግን ምን ያደርጋል መምጣቷ ሁሉንም ያሳዘነ ነበረ። ማንም ወደ እሷ ቀርቦ ሲተዋወቃት እሷ ወዲያው እንከን ፈልጋ ያ ሰው ላይ ትንከተከትና ታፌዝበታለች። አንተኛው ደግሞ ምንድነው ሆድህም ያክለው ከበሮ እኮ ነው የምትመስለው፣ መልክህን ግን በመስታወት አይተከዋል እንዲህ የተባለው ሰው ምነው እግሬን በቆረጠው ለምን ወደዚህ መጣው እያለ በልቡ ተከፍቶና ተሸማቆ በሐዘኔታ ውስጥ ሆኖ ምንም አይመልስላትም። ልዕልቷ ግን አሁንም አታቆምም። አንተን ደግሞ ማን ነው የሚሉህ? ምንድነው ቅጥነት? ምግብ የለም እንደ ግዛት ከያዝከው ከዘራ ጋር እኮ ምንም ልዩነት የለህም። ወይ በቃ ልተዋወቅ አልፈልግም ቀጫጫ። ልቡ የተነካው ሰውም አንገቱን ደፍቶ ኩምሽሽ ብሎ ሄደ። ልዕልቷ በዚህ ሁሉ ትዝናናለች። ሰውን እያስከፋሽ መሆኗን እንኳን መታወቅ አይመስልም። ቢመስላትም ግድ የሚሰጣት አይመስለኝም። ልዕልቷም ወደ ቀጣይ ወደ ፈረደበት አንድ መልከ መልካምና ደግ ረጋ ወደ ዓለም ልዑል አመራች። ጉዲው አረኢው ወይ ጉዴ! ይሄን ደግሞ ምን ልትለው ይሆን? የዚህ ልዑል አገጭ ላይ መሃል ላይ ሰርጎድ ያለ ነገር ነበረበት። ልዕልቷም እንዳየችው አረ ተመልከቱት፣ ልክ እንደ ወፍ መንቁር የመሰለ አገጭ ነው ያለው። እንደው ምን ብንለው ጥሩ ነው? ባለ መንቁሩ ልዑል። እዛ የተሰበሰበው ሰው በሙሉ በሳቅ ይንካካ ጀመር። ልዑሉም ሽምቅቅ ብሎ አንገቱን ደፋ። መልካሙ ልዑልም ምንም ሳይል ወጣ። ነገር ግን በልጁ ሹፈትና ሰዎችን አለማክበር ከዛም ብሶ የእሷን ፌዝ ንግግር እንደ ጥሩ ነገር ሰምተው የሚስቁትን ሰዎች ንጉሱ አንድ ያንባረቀባቸው። ሁሉም ደንግጠው ወደ የፊናቸው ተበታተኑ። ዝምታ! እንዴት ብትደፍሩ ነው እንዲህ ፊቴ ቁም ነገር በሌለው ነገር ምትንከተከቱት? ጥፉ ከፊቴ! አንቺ ደግሞ ሁሉም ላይ አፌዘሻል። ኩራትሽ አውሮሻል። ጥሩን ከመጥፎ እንዳትለይም አድርጎሻል። ስለዚህ እውነት እልሻለሁ፣ ቅጣትሽ ደግሞ ከዛሬ ጀምሮ ከአሁኑ ደቂቃ ጀምሮ ቤተ መንግስቴ ውስጥ ሊለምን ለመጣ ለማንኛውም የኔ ቢጤ እድርሻለሁ። በቃ። ልዕልቷ በአባቷ ድንገተኛ ውሳኔ በጣም ደነገጠች። በዛ ላይ አባቷ ለቃሉ ሲበዛ ታማኝ የሆነም ሰው መሆኑን ታውቅ ነበርና ጨነቃት። ከጥቂት ቀናትም በኋላ አንድ ለማኝ ከቤተ መንግስቱ መስኮት ስር ቆሞ ቫዮሊን ይጫወት ነበረ። የሙዚቃው ስልት እጅግ ያማረ ነበርና ንጉሱም በመስኮታቸው በኩል ሙዚቃውን ሰምተውታል። የዚህ ሙዚቀኛ ለማኝ ልብሶች በአቧራ ቆሽሸዋል። ኮፍያውም ያረጀ ነው፣ ግን ሙዚቃው ጣፋጭ ነው። ንጉሱ
ቃሉን ጠብቋል። ለማኙን ሰው ወደ ውስጥ አስጠርቶት ልጁን ሊድርለት እንደሆነ ነገረው። ይህን የሰማችው ኩራተኛዋ ልዕልትም አባዬ ስሞትልህ እባክህ ጸባይን አስተካክላለሁ፣ እባክህን እሺ፣ ባይሆን ለለማኝ አትዳረኝ፣ እኔ እኮ ልዕልት ነኝ አባዬ፣ ቢያንስ ለሌላ ሰው ዳረኝ እባክህን አባዬ እያለች የአባቷን እጆች ይዛ ልዕልቷ ብትንሰቀሰቅም ንጉሱ ግን ወይ ፍንክች ብሎ በቃሉ ጸና። ቃል ነው የኔ ልጅ፣ ቃሌን ሰጥቼሃለሁ። እናም በንጉሱ ትዕዛዝ መሰረት ወዲያውኑ እንዲጋቡ ተወሰነ። ልዕልቷ ሰርጓ ላይ ሳይሆን ቀብሯ ላይ ያለች ይመስል እንደ ጉር ታነባ ነበረ። ከተጋቡም በኋላ የኔ ቢጤው የልዕልቷን እጆች ይዞ ከቤተ መንግስቱ ይዟት ሄደ። እዚህ መቀመጥ አንችልም፣ ሙዚቀኛ አንድ ቦታ ሊቀመጥ አይገባውም፣ ሚስቱም እንደዛው፣ በይ እንሂድ። ልዕልቷ ቤተ መንግስቷን ጥላ ከወጣችበት ደቂቃ አንስቶ እንዳለቀሰች ነው። በአቧራው ስትጓዝ ይበልጥ ሆድ ባሳት። በህይወቷ እንዲህ በአቧራ ተራምዳም ሆነ አቧራ በአቧራ ሆና አታውቅም። በጉዟቸው አንድ በዛፎች የተከበበ አረንጓዴ መናፈሻ አገኙ። ልዕልቷም የኔ ቢጤ ባሏን ይህ መናፈሻ በጣም ያምራል፣ የማን ይሆን ግን? ያ የወፍ መንቁር ያልሽው ልዑል ባለቤትነቱ የሱ ነው። ይሄኔ እሱን አግብተሽ ቢሆን ኖሮ ይሄ ውብ መናፈሻ ያንቺ ይሆን ነበረ። አይ እድለ ቢሷኔ፣ ምነውን ያኔ አግብቼው ቢሆን ኖሮ። እንዲሁ በጉዟቸው ትንሽ አለፍ ብለው በትልቁ መስክ ላይ እጅግ ብዙ በጎች ተሰማርተው የተመለከተችው ልዕልቷ ይሄ መስክ ባለቤትነቱ የማን እንደሆነ ጠየቀችው። እሱም የወፍ መንቁር ያለችው ልዑል እንደሆነ ነገራል። ወደ አንድ ትልቅ ግዛትም በደረሱ ጊዜ ይሄ ግዛት የማን እንደሆነ በጠየቀችውም ጊዜ ምላሹ አሁንም ተመሳሳይ ሆነባት። ልዕልቷም ያንን ጎርፍ እንባዋን በጸጸት እየተቃጠለች ታነባው ቀጠለች። ያኔ ባለቤቷ ቆጣ ብሎ የኔ ሚስት ሆነሽ ለሌላ ሰው ማልቀስሽ ጨርሶ አልወደድኩትም እንዴ? እኔ ላንቺ በቂ አይደለሁም እንዴ? ልዕልቷ ግን ምንም አልመለሰችም። ከዛም ከረጅም አድካሚ ጉዞ በኋላ ወደ አንዲት ደሳሳ ቤት የኔ ቢጤው ልዕልቷን ይዟት ሄደ። ቤት እኮ በጣም ትንሽ ነው። ደግሞ የታሉ አገልጋዮቹ? ምንም አገልጋይ የለም። ይሄ ደግሞ የኔ ቤት ነው። አሁን ያንቺም ሆኗል። ለራስሽ አሁን ራስሽ ነሽ ያለሽው። ለልዕልቷ ይሄ ከባድ ዱብዳ ነበር። ይህች ደሳሳ ቤት ውስጥ ለመግባት በራሱ አጎንብሳ ነበረ። ውስጡም ቀለል ያለና ብዙ ዕቃ የሌለው ነበረ። ውይ በጣም ነው የተራብኩት። እባክሽን እስኪ የሚበላ ነገር አዘጋጅልኝ። ምግብ መብላት እንጂ መስራት ለማታውቀው ልዕልት ይሄ ከባድ ጥያቄ ነበረ። ምግብ መስራት ቀርቶ እሳት ማያያዙ በራሱ ትልቅ ስራ ነበር ለልዕልቷ። ጭስ በጭስና ጥላሸት በጥላሸት ከመሆን ውጪ አንዲት ያተረፈችው ነገር አልነበረም። የኔ ቢጠው ባሏም ሁሉንም ነገር እጇን ይዞ አሳያት። በባሏ እርዳታ የተሰራ ምግብ ቢሆንም ልዕልቷ በራሷ ኩራት ተሰማት። እራቱም ደርሶ ተመግበው ወደ መኝታቸው ሄዱ። ነገር ግን የኔ ቢጤው ቤት ምቹ የሆነ ፍራሽ አልነበረምና ደረቅ ጣውላ ላይ ለልዕልቷ መተኛት ግዷ ነበረ። እንዲሁ የቤቷ አልጋ ምቾቱ እየታወሳት እንዲሁ እንቅልፍ በአይኖቿ ሳይዞር ስትገላበጥ ነው የነጋው። ልዕልቷ እንደዚች ደሳሳ ጎጆ መኖር ከጀመረች እንዲህ እያለ ወራትን አስቆጥሯል። ከቤተ መንግስቱ ውጪ ኑሮንም ለምደዋለች። ያው ግን ውሃ መቅዳቱ፣ ቤት መጥረጉ ትንሽ አስቸጋሪ ነገር ቢሆንባትም ልዕልቷ ግን ሳታክት ከዚህ ህይወት ጋር ለመላመድ እየሞከረች ነው። ግን የእነዚህ ባልና ሚስት ምግብ እያለቀ ሄደ። የኔ ሚስት ምንም ሳይኖረን መኖር አንችልም። እንደምታዩ ቤታችን ውስጥ የሚላስ የሚቀመስ ነገር የለም። ስለዚህ የሆነ የገቢ ምንጭ ሊኖረን ይገባል። ይኸውልሽ በዚህ ተጠቅመሽ ቅርጫት ስሪ። ነገር ግን ልዕልቷ
እንዲህ ያለ ነገር እንኳን አውቃበት ልትሰራ ሲሰራም አይታ አታውቅም። ቀርከሃውም እጆቿን በጣም ወጋግቷት አሳመማት። ባሏ ያላትንም ነገር ባለማድረጓ ተከፍታ እኔ ልችልበት አልቻልኩም፣ የኔ ቢጤው ይሄ ባይሆን ሌላ ሊሆን ይችላል ብሎ ፈትል እንድትፈትል የፈትል ማሽን ሰጣት። ልዕልቷም የመፍተያውን ማሽን ልትፈትልበት ሞከረች። ነገር ግን አንዳች ሊሆንላት አልቻለም ነበረ። ልዕልቷም ተስፋ ቆርጣ ተወችው። ይህም ስራ አልሆነልሽም? አይ እስኪ የሸክላ ውጤቶች አሉኝ፣ እነሱን ይዘሽ ወደ ገበያ ሂጂና ሽጫቸው እስኪ ብሏት ለልዕልቷ ሸክላዎቹን ሰጣት። ልዕልቷም ወደ ገበያ ሄዳ መቀመጡን አልወደደችውም ነበረ። ምክንያቱም ከግዛቷ የመጡ ሰዎች ቢያዩት ልዕልቷ ሸክላ ሻጭ ሆነች ብለው እንደሚያሾፉባት ታውቅ ነበርና ወደ ገበያው ተከናንባ ነበር ያቀናችው። ልዕልቷ በገበያው መሃል ቁጭ ብላ ሸክላዎችን ጥሩ መሸጥ ጀምራ ነበር። ጥሩም የተሸጠላት ሰዎች ውበቷን ለማየት ወደ እርሷ ስለሚመጡ ነበረ። አንድ ነገር እንኳን ስለተሳካላት ልዕልቷ ተደስታ ትፈነድቅ ጀመር። በጠንካራ ሰራተኝነቷ በራሷ ኮራች። ግን በድንገት አንድ ወታደር በፍጥነት እየጋለበ ወደ ልዕልቷ ሸክላዎች ላይ ወጣባት። የልዕልቷም ሸክላ ሁሉም ውድም ብሎ ይጠፋል። ልዕልቷም በገበያው ውስጥ ምርር ብላ ታለቅስ ጀመር። ቆይ ምንድን ነው የሚሻለኝ? ባለቤቴንስ ምንድን ነው የምለው? እሱስ ምንድን ነው የሚለኝ? አወየኔስ ኑሮ እያለሽ ከገበያ እስከ ቤት እያነባሽ ትጓዝ ጀመር። የኔ ቢጤው ባሏም ሊያጋጥም እንደሚችል ነግሯት ለእንባዋ መጥረጊያ መሐረብ ሰጥቷት አባበላት። ከዛም እንዲህ አላት፣ ቤተ መንግስት ውስጥ ዕቃ ጣቢ ሆነሽ እንድትሰሪ እዛ ያለውን ጓደኛዬን አውርቼዋለሁ። ነገ እዛ ስራ ትጀምሪያለሽ። እና ልዕልቷ አሁን ደግሞ የቤተ መንግስቱ ዕቃ ጣቢ ሆነች። የዕቃ ቤቱ በወጥ የቆሸሹ ወለሎችን ታጥባለች፣ ብረት ድስቶቹንም ታጥብ ነበረ። የዕቃ ጣቢነት ስራው አድካሚና ትንሽ ከበድ ይልም ነበረ። ልዕልቷ እዛ ከገባች ወዲህ ለባለቤቷ እራት የሆነው ዘንድ ሾርባና ዳቦ በሽርጧ እየያዘች ትሄድለት ነበር። አሁን ልዕልቷ አስተዋይ ሆናለች። በተጨማሪም ትህትና ያላትም ሰው ሆናለች። አንድ ቀን ምሽት የቤተ መንግስቱ በር ገርበብ ብሎ ተከፍቶ ነበረ። ከበሩም ለስለስ ያለ ሙዚቃ ይወጣል። የንጉሱ ልጅ የሰርግ ዝግጅትም ነበረ። ልዕልቷም ይሄንም ዝግጅት በሐዘን ውስጥ ሆና ትመለከት ነበር። በድንገትም በሩ ይከፈታል። ልዑሉም ፏ ብሎ ነበር የለበሰው። ልዑሉም በአዳራሹ አድርጎ ወደ ወጥ ቤት ሰራተኛዋ ልዕልት ወዳለችበት ወደ በሩ ጀርባ አመራ። ልዑሉም ያ የወፍ መንቁር ያለችው ልዑል ነበረ። ወደ እሷም ሲደርስ እጆቿን ያዛቸው። እንደንስ እባክህን፣ አይሆንም፣ እኔ ተራ የወጥ ቤት ሰራተኛ ነኝ፣ እባክህን ብላ ልዕልቷ ሽምቅቅ ብላ ፊቷን ትሸፍን ጀመር። ከልዑሉም ለማምለስ ስትጣደፍ ለባለቤቷ የያዘችለትን ሾርባና ዳቦ ከኪሷ ወድቆ ሾርባው እንዳለ ፈሰሰ። በአዳራሹ የነበሩ ሁሉ በሳቅ ሞቱ። አየኸው፣ ወጥ ቤቷ ወጥ በሽርጧ ይዛ ልጠፋ ነበር እያሉ ልዕልቷ ላይ አፌዙባት። ልዕልቷን በጣም ተሸማቀቀች። እንባዋንም እያረገፈች ልትሮጥ ፊቷን ስታዞር ልዑሉ አፈፍ አድርጎ ያዛት። በመውደድ አይኖችም እያያት በጭራሽ እንዳትሸማቀቂ፣ ተመልከችኝ እስኪ ብሏት ልዕልቷ ቀና ብላ ልዑሉን ስታየው ካየችው ፊት ጋር ትተዋወቅ ነበረ። በዛ ትንሽዬ ጎጆ ውስጥ ባለቤትሽ ሆኜ እኖር የነበረው የኔ ቢጤው ነኝ፣ ሸክላዎችሽንም የሰበርኩብሽ ወታደር። ያኔ ጥዬሽ አልሄድኩም፣ ምክንያቱም መወድሽ ነበረ። ይህን ሁሉ ያደረግኩት ስለምወድሽና ኩራት ከተባለ ህመምሽ ላድንሽ ስለፈለግኩኝ ነው። ልዕልቷም የምትሰማው ነገር በህልሟ እንጂ በእውኗ አልመስል አላት። እኔ በጣም ብዙ ጥፋት አጥፍቻለሁ። የአንተ ሚስት ለመሆን የተገባሁ እራሱ አይደለሁም። አሁን ያለፈው አልፏል።
አሁን መልካምነትን ተምረሻል። አሁን እውነተኛው ሰርጋችንን እናክብር አይመስልሽም? አገልጋዮቹም ልዕልቷን ያለባብሷት ጀመር። ብራማ መልክ ያለው ውብ ቀሚስም ለልዕልቷ ለሰርጓ ተሞሸረችበት። በጣምም አምሮባት ነበረ። አባቷም በሰርጓ ዝግጅት ላይ ተገኝቶ ነበር። የልጁን መለወጥ በቅርበት ሲከታተል ነበርና በልጁ ለውጥ እጅግ ደስ ተሰኝቷል። የኩራተኛዋ ልዕልት ፍጻሜ ይሄ ነው እላችኋለሁ። ከዚሽ ልዕልት ማንም ከማንም እንደማይበልጥና እንደማያንስ ተምረንበታል። በተጨማሪም ሰዎች ፈጣሪ በሰጣቸው ነገር ወይም በአካል ቅርጻቸው ፈጽመን ልናሾፍባቸው እንደማይገባ ከታሪኩ ተምረናል። ታሪኩን ብትወዱት ይመስለኛል እስካሁን ያያችሁት። ስለዚህ ሰብስክራይብ ማድረግ እንዳይረሳ። በሌላ ታሪክ እስከምንገናኝ ደህና ቆዩልኝ።